በቆሎ ላሳያችሁ። ይሄን ይመስላል የምጠብቀው እንግዲህ እንዴት እንደሚያምር ዝም ብላችሁት እና እባብ አለ በጣም የሚያስጠላኝ። ውሃችን ላይ ደርሰናል። እቺን ትመስላለች ውሃችን እንግዲህ እሸጣብስ ነው እንግዲህ የፈለጋችሁትን እናንተ አላችሁትን 10ም 15ም እዚህ ጋር እቺን 4 ራስ አጣጥሜ እበላለሁ ብዬ እያሰብኩኝ ጀለስ ከቻላለም ይሄ አሽቃባጭ እኔ ደብሮ ቢሆን አይና አይመጣም። አሁን እየበላው መሆኑ አውቆ መጣ። ሰብስክራይብ አድርጉ በል በእናትህ ሰብስክራይብ አድርጉ። እስኪ ሰብስክራይብ አድርጉ። ሰብስክራይብ አድርጉ። በጧት ከቤት ተነስተን ነበረ፣ ግን ያው በጧት አይባልም 1 ሰዓት ምናምን ሆኗል። እዚህ ጋር እንደምታዩት ቡና አለ። ጓሮ አካባቢ ነኝና በዚህም በቆሎ አለ አያቶቼ ነው እና በጧት ተነስተን ወደ ጦጣ ጥበቃችን እየሄድን ነው እና ደግሞ እዛ ሄድን ጦጣ እየጠበቀን እሸት እንበላለን። ብዙ ነገሮችን እያደረኩ አሳያችኋለሁ። እዛ ያለው ነገርም አብረን የምናየው ይሆናል ማለት ነው። ይሄ አያቶቼ ቡና ነው እንደምታዩት። እዛ እንሄድና ብዙ ነገር እንሰራለን። ዛሬ ከኔ ጋር መቆየት ብቻ ነው የሚጠበቀው ከናንተ እና የመጀመሪያ ቪዲዮ ስለሆነ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ እያደረጋችሁ ለማንኛውም ለምትሰራ ተረድ ወድቅ ነው። እዛ ጋር ይታያችኋል በቆሎ። ዋው በጣም ነው የሚያምረው። ካሜራው አላሳመረውም እንጂ በጣም ነው የሚያምረው። እዚህ ጋር እንደምታዩት በቆሎ ይታያችኋል። ያውና እና እኛ በዚህ በኩል ነው የምንሄደው። አያምርም? ዋው በጣም ነው የሚያምረው። ይታያችኋል ቡናው በቃ በጣም ነው የሞተው። እንትን ብሎ ዱባይ ነውና ቡናው አባትየውም ብዙ ማይንከባከበው ረስቶታል ማለት ይቻላል። ዝም ብሎ ያቀምና ቡናው ዝም ብሎ ነው ከስራለሁ ከብት እየገባበት ማለት ነው። እና ወደ በቆላችን እየገባን እንገኛለን ወደ ምን ጠብቅበት። እዚህ ጋር ማማለችን ማማዬ ያለ እዚህ ጋር ማማለችን ጨርሻለሁ። ለካ ውሃ ነው። ወይኔ ውሃ ደግሞ ሂጄ ሳመጣ አሳያችኋለሁ። እና እዚህ ጋር ደግሞ እሸት እንበላበት አለች። ይሄ አመድ እና ማማዎች ትመስላለች። እስኪ ከ10 ስንት ተወታላችሁ ኮሜንት ላይ። ደግሞ ሰነፍ ነኝ ጎጆ ለመስራት በጣም ሰነፍ ነኝና ይሄ ጎጆ ይመስላችኋል? እዚህ ጋር በቆሎ ላሳያችሁ። ዋው ከሰፈራችን አንደኛ ቆሎ በማምረት በቃ የኛ ነው። ሪካርዶን ሰብሮታል። እንደምታዩት ማማላዎችም ቀርጽላችኋለሁ። ሰብስክራይብ ያደረጋችሁ እዚህ ጋር እንደምታዩት ያውና ኦኬ ሌትስ ጎ አለ። አሁን ስቀለና ላይ እዚህ ጋር ማረጃው እንጂ ገና በወጣትነት ይሄን ይመስላል የምጠብቀው። እንግዲህ እንዴት እንደሚያምር ዝም ብላችሁት። ከ10 ስንት ዘውታላችሁ? እስኪ ለዚህ ከ10 ስንት ይገባዋል? ዋው እና ከዚህ ደግሞ ቆራርጠን እየጠበስን እየበላንም ደግሞ እንቆያለን ማለት ነው። ከናንተ የሚጠበቀው ቪዲዮ ላይክ አድርጉ እስከ መጨረሻ መቆየት ብቻ ነው። የመጀመሪያ ቪዲዮአችን ነው፣ እንቀጥልበታለን። ከተመቸን ቪው ካለ እንቀጥልበታለን። ስለዚህ ለሰው እንዲደርስ ሼር አድርጉልኝ። እስኪ እንግዲህ በጣም ያምራል ብዬ ነው የማስበው። ከወደዳችሁት ወደዚህ ያለውን ሀገር ደግሞ ይዩት። ያውና ያ ዛፍ ምናምን ያለው የኛ እርሻ ነው። ያኛውም ይሄ ያቀረብኩላችሁ እንደምታዩት ይኸውና እዛ ጋር በቆሎ ይታያችኋል። የካሜራ ችግር አለብኝ እንግዲህ ተረዱኝ። ካሜራው እንግዲህ አነስተኛ ነው። ይሄን ይመስላል። ስለዚህ አሁን ደግሞ እሸት እንጠብሳለን። መጀመሪያ ግን ውሃ ሄደን እናምጣ።
እንሂድና ውሃ እዛ ቀርተን እንምጣ። ውሃውን አሳያችኋለሁኝ። አብራችሁን ቆዩ። ውሃችንን ለማምጣት እየተጓዝን ነው። በጣም ቅርብ ነው። እዚህ አካባቢ ይሄ ቡና እንደሚያስጠላኝ ስለማታውቁ፣ አንደኛ ጦጣ ይገባበታል። ጦጣ በዚህ ብሎ ነው እየገባ የሚበላብኝ። ሁለተኛ ደግሞ እባብ አለ። እንዴት እንደሚያስፈራኝ ታያችኋል። እየበላችብኝ እንዴት እንዳሰቃየችኝ እኔ ነኝ የማውቀው። እና እባብ አለ በጣም የሚያስጠላኝ ቡና ነው ይሄ። እንግዲህ ዩቲዩብ ላይ ከጠፋሁኝ ከዚህ በኋላ መጣፍ አይመስለኝም። ከጠፋሁኝ ወይ ተነድፌ ነው። ኧረ አያርግብኝ ግን ስቀልድ ነው። እንዲህ እንወጣለን። ይሄን መሰረት መንገዱ እኛ በዚህኛው ነው የምንሄደው። አንድ ጓደኛ አለኝ አብሮ የሚጠብቅ የሱም አለው። ኮሬ ትወጣለህ እንዴ? ኧረ የለኝም አሁን። ጎሽ ተበላሁ። ለካ ፋዘር እየሆነ ያለው ወይኔ በባህር ዛፍ የለኝም። በዚህ ላይ ሆና ነው የሚሆነው። በዛ ታች የለኝም። እሺ ውሃችን ላይ ደርሰናል። እቺን ትመስላለች ውሃችን። እንግዲህ በጣም ደስ የምትባል ናት። ከዛ ነው የሚመጣው ውሃው እና እንግባና ቀርተን እንሂድ። ሞልታለች። ሌትስ ጎ። ተመለሰን ወደ ሸታችን እና ሸታችንን እየጠበሰ እንዴት እንዳማረኝ። ኦ ማይ ጋድ ተራራ ነው የሚመስለው። እየወጣው ጭቃ ነው ምናምን ይደብራል። እዛ ፀሐይዋን አሳያችኋለሁ እንዴት እንደምታምር። የዛሬው ሰሞኑን ብርድ እየተመታው ነበር። ጭራሽ ፀሐይዋ በጣም አስቸግራኝ ነበርና ዛሬ ፀሐይዋን አሳያችኋለሁ። ጉሬዛዎች ምን እንደፈለጉ አላውቅም፣ እየለፈለፉ ነው። ቆይ ላሳያችሁ። ይታለ ሳትኩት ነው የታባቱ ነው። በለው አጣጣ ብቻ በጣም ነው የምታምረው። በካሜራዬ ነው ማለት ነው፣ እኔ በምንም አይደለም። ከዛ ስንገባለሁ ደግሞ አሳያችኋለሁ። እንጨት ትንሽ ሰብር ያለውኝ። አሁን ደግሞ አንድ ነገር ላሳያችሁ። ወላሂ የረሳሁትን ነገር እዩ። ይታያችኋል? የወንጭፍ ቆያ ይታያችኋል? ይሄ አያቴ ነው የሰራውና በጣም በቃ ሙያ ያለው ኢትዮጵያ ውስጥ እንደ አያቴ ሙያ ያለው ሰው ያለ አይመስለኝም። በቃ ተጠቦ የሰራት ስራ አያችሁት? እና ምን ልላችሁ ፈልጌ ነው፣ እንደዚህ አይነት ማሰራት የምትፈልጉ ከሆነ ማስታወቂያ ለስራ በዚሁ ሰበብ የምትፈልጉ ከሆነ አናግሩኝ። እኛ እየሰራን እናመጣላችኋለን ያላችሁበት ድረስ። እሺ አሁን ደግሞ እንጨት እንስራቅና እሸት የምንጠብስበትን ከዛ ሰዓት ልናመጣ ደግሞ ወደ ጓደኛችን እርሻ እንሄዳለን ማለት ነው። መጀመሪያ እንጨታችንን እንስበር እዚህ ጋር። አሁን ሞቅ እያለ ነውና ፀሐዩም እየወጥቷል። ፀሐዩ ሙቅ ያለው እንስበር እዚህ ጋር እንጨታችንን። ሰብስክራይብ እያደረጋችሁ ለማንኛውም እሺ
ትንሽ ነው እንጨት አለን ችግር የለውም። እና ላይክ አድርጉ ቪዲዮ ነው ባካችሁ ቫይራል ይውጣ። እኔ ለእናንተ ሁሌ እንደዚህ እሰራላችኋለሁ። ተመችቶናል በሉኝ ከተመቻችሁ ብቻ ኮሜንት ላይ ማለት ነው። እንጨታችንን ሰብረን እንሄድና ከዛ እሳት ሄደን እናመጣለን ማለት ነው። እሳታችንን እናመጣ ደርሰናል። እዚህ ጋር ሁለት ወንድማማቾች አሉ። ሰብስክራይብ አድርጉ በላ። ወይኔ ጎጆዎችን ትመስላለች። እሳቴን ወስዳለሁ። ለማንኛውም አህያ ሰብስክራይብ በቃ ሁላችሁም በቃ ተፈላሰባችሁ። ምን የማታውን ጨዋታ የኳስ ጨዋታ ምንፓፕ እንዴት ደስ እንዳለ ምንፓፕ ኮዴ ያኛውንም አሰልጣኝ ራሱ መጨረሻ ላይ መስመር የሚቆመው ማፍልቶ ነበር። ትችላለህ የተረገመ ልጅ እኮ ጅባ። አሁን እንግዲህ እንግሊዝ በበዳችሁ በእናትህ እንግዲህ ነፍጣ ጫማለጋን አረውለት ነው አርጀንቲና ያለች አባይ ወይኔ እንግሊዝ ናቱ ለነሳካ እንግዲህ ሳካ ሜሲ አባይ እኔ ሜሲ አድናቂ ነኝ። ሜሲ ዛሬ አለ መሰለኝ ማለት ዛሬ መሰለኝ እኮ የሚጫወተው ማን እንግሊዝ እንግሊዝ ዛሬ ጫወተ ከማን ጋር ከአርጀንቲና ነው። እሺ ታሸነፈ ፍጻሜ ነው። ለፍጻሜ አንደኛው ክለብ የትናንትናው ለፍጻሜ አልፋለ። ስፔን ሰብስክራይብ አድርጉ በል በእናትህ ሰብስክራይብ አድርጉ። እስኪ ሰብስክራይብ አድርጉ። ምትማጥራት ለኔም ትጋዛለህ ማለት እሺ አባዬ። እና ልጆቹ እንደዚህ አዘግ ነገር ናቸው። እነዚህ ጋር ነው የምውለው እንግዲህ ዛታችን ወስና አባ ሙሉ ላይ ነው እየቀረስኩ ነው። ከዚህ በኋላ ዩቲዩብ ጀምረናል። እናንተ ጋር እንገናኝ። ዩቲዩበር ልንሆን ነው። አዎ ዩቲዩበር ልሆን ነው። እኔ ፌመስ ልሆን ነው። ይብላኝ አንተ እሳታችንን አምጥተን ይኸውና እንግዲህ አንድ ጀናል አቤት ሳሳነድቁ እኔ እንጃ ማዘር ራሱ በኔ ተቀናለች። አይገርማችሁም? ለማንኛውም እሸት እናምጣ። ለዛሬ ያሰብኩት እንግዲህ አራት በቂ ነው። ከዛ ቀጣይ ደግሞ እናንተ ለቀጣይ ቪዲዮ ብቻ ኮሜንት ላይ ስንት እንደምቆርጥላችሁ ንገሩኝ። ይፈልጋችሁታል እናንተ አላችሁትና 10ም 15ም በሉኝ። እኔ ቆርጬ ለብሳለሁ ችግር የለውም። ቃል ገባላችኋለሁ። ብቻ እናንተ ኮሜንት ላይ ስንት እንድቆርጥላችሁ የምትፈልጉ ንገሩኝና ብዙ ላይክ ያገኘውን ኮሜንት አይቼ ፈለጋችሁን እቆርጥላችኋለሁ። ቃል ገባለሁ። ከሀገር ውጭም ያላችሁ እንደዚህ አይነት ትዝታ አላችሁ ብዬ አስባለሁና ከተመቻችሁ ላይክ አድርጉልኝ። እሺ የዘመኑ ወዳጆች እሺ ረጅቃ ጫና ከቢንሳ እና ከተመቻችሁ ፕሊስ ንገሩኝ። እንዲቀጥል ከፈለጋችሁ ኮሜንት ላይ ንገሩኝ። እቀጥልበታለሁ። በደንብ እኔ መስራት ፈልጋለሁና እናንተ ተመችቶናል ቀጥልበት የምትሉ ከሆነ እቀጥልበታለሁ። የዛሬውን ይሄን ቪዲዮ አይቼ ማለት ነው። እና እንግዲህ እሸታችን ስደርስ ደግሞ ያለውን ነገር አሳያችኋለሁ። እንበላታለን። እናንተ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮ ቫይራል የሚወጣ ከሆነ እንገራችሁ ከቤት ድስት ይዤ መጥቼ ንፍሮ ቀቅላለሁ። አይገርማችሁም? ለእናንተ እኔ የማልሆነው የለም ችግር የለውም። ብቻ እናንተ ቪዲዮ ቫይራል እንዲወጣ አድርጉልኝ። እዚህ ጋር እቺን 4 ራስ አጣጣም ይበላለሁ ብዬ እያሰብኩኝ ጀለስ ከቻላለም ይሄ አሽቃባጭ እኔ ደብሮኝ ቢሆን አይና አይመጣም። አሁን እየበላው መሆኑን አውቆ መጣ እና እቺ የዲያስፖራ ልጅ ናት።
ያት እስኪ አማላይ ነገር እኮ ነው። እናቷ ሳውዲ ነው ያለችው እና ፈታ ብሎ የሚኖር ልጅ ነው። አሁን ትሄድልኛለህ ወይ እሺ እንድበላ ትሄድልኛለህ ወይስ አትሄድም? እሺ ታንኮ በላም በኋላ እንሄዳ። ኧረ ወይዬ ሰብስክራይብ አድርጎ በልሽ። ቅድም እንዘልች አላለም አሉ። ሰብስክራይብ አድርጎ በል። ቲክቶክ ሱስ ነኝ እንጃ ብቻ እስከምሞት አይኔ ይጠፋል እንዴ። አሁን ሄድልኝ። እዚህ ቀልብ የመታውሸት ነው እዚህ ጋር ቀልብ ይምታና ሁለቱን ይዞብኝ ሄደ። እንግዲህ እንደገና ሁለት ሌላ ቆርጬ እየጠበስኩ ነው። አሁንም ሌላ ሰው ከመጣ ደግሞ እንደገና መቁረጤ ነው። ወይ ዴት ትላለህ እና ሁለቱን ወስዶብኛል። እንግዲህ አራቷን ደግሞ እንበላለን። ሰው ካልመጣ ከመጣ ቪዲዮ ግን የተመቻችሁ ነው? ባካችሁ ኮሜንት ላይ ንገሩ። ለማንኛውም ያውላችሁ አልጠግብዬ ሶስተኛም ጨመር ያለሁኝና ዛሬ ቪዲዮ ይሄን ይመስል ነበረ። እስካሁን አብራችሁኝ የቆያችሁ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ውጡ፣ ሼር አድርጉልኝ። ከዚህ በኋላ ምርጥ ቪዲዮችን እንሰራላችኋለሁ ከተመቻችሁ እና አይመቻችሁ ላለሁኝ ሰብስክራይብ አድርጉ። በጣም በመጨረሻ አንተ ሰብስክራይብ እያደረጋችሁለት አልክ። በቃ ጨረስክ?